ሰላም እናት። እሺ ሀባይ የምዳታችሁ አበሻ ነሽ አይደል? ኦኬ አዶኔ ይባላል። እያየሁሽ ነበር ቅድም ምሳል ምንድን ነው እሺ? መዳም አባራ ማለት አሰጣ መዳም አማርኛ ጎዳና ላይ ጥላታች። ኦኬ ምንድን ነው እሺ? ከመዳም ቤት ኦኬ። አሁን የታርፈሽ ግን ጀግና ነው የተባረክ ታሽነሻው። እኔ ማረፊያ አዘጋጅልሽና ቢሮ ወስድሻለሁ ነገ ጠዋት። እሺ ነይ። ሰላም ቤተሰቦቼ፣ እህታችን ያረፈችበት ቤት እንሄድና በምን ምክንያት እንዳስወጧት እንጠይቃታለን። ከዛ የመጣችበት ኤጀንሲ ጠይቀን ወስደናት መፍትሄ እንዲሰጥ እናደርጋለን ማለት ነው። ኑ ተከታተሉ። አሁን ቆሻሻ ለኮ ብዬ ከኢጂ ያለው ብቻ ነው። አማርኛ ብዙም አችል መሰለኝ። እሱም ሴትዮ ዱባት አላ ፖሊስ ደውዬ ነበር። ፖሊስ መጥቶ በኋላ ሂጂ ቢሮ ሂጂ በቃ እድል ደግሞ እንደዛ አይነት ልጅ ጋር ጣላት ሸኝሻለሁ። ኦኬ ገብሽ እንደሱ አይነት ክፉ ስትጥላት እንደዛ አይነት ደግ ሰው ላይ እሺ ዱዓ ታደርጊልኛለሽ? አዳ በጣም በደንብ ነው ማለት። እንዴት ነሽ? አሁን ቢሮ ደርሰናል። ይዤሽ እወርዳለሁ። እሺ ልጅ ጋር ተጣላሽ፣ ህፃን ጋር ተጣላሽ ብላ ለራት ይሆንሻል። አስወጣች። ሲኖርሽ ትገፊኛለሽ። ተሳስናለሽ። ዱዓ ብቻ አድርግልኝ እሺ። ነይ ወረጂ፣ ወደ ቢሮ ይዤሽ ልግባ። አንዳንድ የአረብ ልጆች በጣም ማረጣ ናቸው፣ ከመጠን በላይ ከመጠን በላይ። ሰላም ይዣት መጥቻለሁ። አስተላለፍ በጣም ደስ ብሎኛል። እንግዲህ ሰጥቶ ሁሉም ነገር ሰጥቶ በጣም ቴንኪው አዶናይ፣ በጣም ነው የምናመሰግነው። ትልቅ ሰው ነህ፣ በርታ፣ ቀጥል። እሺ ሀባይቢ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም በያላችሁበት። ያላ ሰላም ዝነት ያላችሁ ከኛ ጋር አልሐምዱሊላህ። ይህን ፋጡማ ወላሂ አቀስታቲዩ ሰብስክራይብ ያደረጉ ቤተሰብ ይሁኑ እና እንደምታዩት ይችን እህታችን መዳም ገና ለገና ከህፃን ልጅ ጋር ተጣላሽ ብላ ሜዳ ላይ አውጥታ የምትጥል አረመኔዎች ናቸው ማለት ነው። እና አንዳንድ መዳሞች አሉ በጣም እርጋታዎቻቸው እንደ ልጅ የሚያዩ እንደ ሰራተኛ እንኳን በቃ እንደ ልጅ የሚያዩ አሉ። እና በዛም ላይ ደግሞ እንደዛ አረመኔ አንዳንዶች ጨካኞች በቃ ከሰው ያልተፈጠሩ ከዛ ከደህና ምድር የተፈጠሩ የማይመስሉ ሰዎች መዳሞች አሉና በተለይ እነሱ መጣላቸው ሳይንስ የኛዎቹ ኤምባሲ ሄዱ የማይሰሙት ነገር አለ። እሱ ለምንድን ነው ብለን ስናጣራ አንድ በጣም የሚያሳዝነው ነገር በገንዘብ የሚሄዱበት ምክንያት አለ። መዳም ቀሞች ደግሞ በገንዘብ ሊሰሩ እንጂ ገንዘብ ሞልቷቸው አይደለም የሚሄዱት። እና በገንዘብ ሰጥተንሽ እንደዚህ አስጨርሽ የሚባል ነገር አለና እሱን እባካችሁ ለሚመለከተው አካል እያደረሳችሁ ይሄ ነገር ገንዘብ የሚፈልጉ ልጆች ገንዘብ ይሄን ያክል ሰጥተሽኝ ያስፈጽምልሻለሁ እንጂ ካለ በኋላ ፈለሽ በገደል መግባት ትችያለሽ የሚባል ባህሪ እያመጡ ነው የኛዎቹ ኢትዮጵያዊ ኤጀንሲ ሳውዲ አረቢያ ኤሚሬት ውስጥ ኢትዮጵያ የሚሰሩት ማለት ነውና በጣም ያሳዝናል። ግን ማን ህዝቡ ራሱ ህዝባችን ነበረ መደጋገፍ ያለበት። ግን የኛ ህዝብ አውጥቶ የሚጥልና የሚበላሽ ነው እየተፈጠረ ያለውና አሁን እቺ ልጅ ተረፈች። ምክንያቱም ይሄ ልጅ አላህ እሱ ጋር አጋጠማት እና ይሄ ልጅ አተረፋት። ግን እቺ ልጅ ሰው ተለላት ጎዳና ላይ እንደፈለገች ትቦርክ ነበረ ወይ ጥሏት ነበረ ወይ እንደዚሁ ሚዲያ ላይ ወጣ እንደዚሁ እኛ ጫጫኸን ነበር ምን ደርስላት እንጂ ማንም ሰው የሌላቸው የሚደርስላቸው የለም ማለት ነው። እና ባካችሁ ወደ ሳውዲ ኤምባሲ ያድርሱ፣ በደንብ ሸር አድርጉላቸው። ምክንያቱም እኛ ኢትዮጵያውያን በየሄድንበት መበደል የለብንም። አንድ አሁን ሌላ ኑርሰቡ ምንም በሰው ሀገር ነብስ ብታጠፋ ያው ከባድ ነው ነብስ ማጥፋትም፣ ግን እንደዚህ በፍትህ መሆነበት ምክንያት ወደ ቤተሰቦቿ ተቀላቅላለች። ቢሆንም ግን ይሄንን አልሐምዱሊላህ ነው የሚባለው። ምክንያቱም እነዛ ሰዎች ድንገት ገለዋት ቢሆን በቃ እንደው ቀረች ነበረ እና አንድ ምንም ብዙ አመት ልጅነቷን ብታጣም
ቤተሰቦቿን አይን ማየት አንዳንዴ አሪፍ ነው። ምክንያቱም ስንቶች በሰው ሀገር ቀርተው ቤተሰቦቻቸውን ያላዩ አሉና ማለት ነው። ያ እንዳይሆን እባካችሁ የኢትዮጵያ ኤጀንሲ የምትሰሩ ሳውዲ አረቢያ ኤጀንሲ የምትሰሩ ኢትዮጵያውያኖች እባካችሁ ቤተሰቦቻችንን አትጨፍጭፉ። በእናንተ ምክንያት ነው ሁሉ እያለቀ ያለው። ጎዳና ላይ የሚወርቀው እናንተ ጨካኝ ስለሆናችሁ፣ መዳሞችን እናንተ ስለማታስጠነቅቋቸው፣ ስለማትነግሯቸው እና እነዚህ አዳዲስ በተለይ የሚሄዱት ኢትዮጵያውያኖች ላይ በደንብ ቋንቋ እንደማይችሉ እያወቃችሁ ወደ አረመኔን ጨካኝነት የምትቀይሯቸውም እናንተ ናችሁ መዳሞችን ማለት ነው። እና ሁላችሁም ብቻ መልካሙን እመኝላችኋለሁ። ከእንደዚህ አይነት ነገር አላህ ይጠብቃችሁ። እህታችንም ተርፋለች። ይሄ ልጅ የተባረከ ልጅ አንዳንዴ በቃ ያጋጥማል። አሁን ላይ ሶሻል ሚዲያ ላይ እንደው በቃ የሆነ ደህና ሰው እያየን ነው። ምክንያቱም ብዙ ሰው አሉ እና አቡጊዳ ብዙ በቃ ሶሻል ሚዲያዎች የሚጠቀሙ አሉና እነሱን አላህ ያቆይልን። እኛም ትናንሽ ሶሻል ሚዲያዎች በደንብ ሼር በማድረግ እንደዚህ አውርተን እንደዚህ ሼር እያደረግን ሁላችንም እንተባበራለን እንጂ እዛ ውስጥ ያሉት ለገንዘብ የሚሰሩ ኢትዮጵያውያን ናቸው እየተፈጠሩ ያሉት ማለት ነው። ሌላውን ታችሁት በቃ በብሔር የሚያዩት ነገር አለ። አማራውን ኦሮሞ የማያየው አለ። ትግሬውን በቃ አማራውን የማያየው አለ። ትግሬ ለትግሬ የሚደጋገፍበት፣ ኦሮሞ ለኦሮሞ የሚደጋገፍበት፣ አማራ ለአማራ የሚደጋገፍበት ነው እና በቃ የሆነ መገነጣጠል እየመጣ ነው። በተለይ ገንዘብ አሁን አቋም ያላቸው ሰዎች በጣም ከባድ ነው እና ሁላችሁም ብቻ አላህ ወደ ሀገራችሁ በቃችሁ ብሎ ወደ ሀገራችሁ ያስገባችሁ። ኢንሻአላህ ወደ ሀገራችሁም ትገባላችሁ ማለት ነው። ይቺ ልጅ ምን አግኝታ ነው እንደዚህ ተቀየረች አድርጋችሁ? ምክንያቱም ወደ ሀገራችሁ መታችሁ ግራይ እንዳይሏችሁ የሆነ ገንዘብ ባታጠፉ ጥሩ ነው። ይህንን ቀጣይ ቪዲዮ ሰራላችኋለሁ። በተለይ አሁን ላይ የመጡ የሆነ ባል የማያገቡ ልጆች የሆነ በቃ ባል የሚመርጡ ልጆች አሉ ወዲያው እንደመጡ ማለት ነውና እነሱ በደንብ ቪዲዮ ብሰራላችሁ ጥሩ ነው እና ምክንያቱም ብዙ ይገጠማቸዋል እንደዚህ አማርጠው ባል ገንዘብ አጥፍተው በቃ ሲጠልቡ እንደዚህ በቃ ካርጎ ሲያደርጉ ምናምን በቃ እዚህ ሀገር ብዙ ገጥሟቸዋልና ከነሱ ምክንያቱም እኔ ጋር ብዙ ይመጣሉ እንደዚህ አመመኝ፣ እንደዚህ አስረዳኝ፣ እንደዚህ ልቀቅልኝ እያሉ ይመጣሉና ከነሱ የተማርኩትን አካፍላችኋለሁ። መልካም ጊዜ፣ መልካም አዳር ሁላችሁ። እስከዛው ድረስ መልካም ቆይታ